ማርቲ ገበያ የብዙዎች መገበያ። ሰላም ቤተሰቦች፣ ይህ ማርቲ ገበያ ነው። በዛሬው ዕለት የመኪና ዋጋዎችን ከ350 ሺህ ብር ጀምሮ የሚሸጡ የስራ መኪኖችን ይዤላችሁ መጥቻለሁ። እንዲሁም ገንዘብ ሚኒስቴር በዛሬው ዕለት ያጸደቀው ወይም ያወጣው መግለጫ አለ። ይህንን መግለጫ በቀጣይነት አቀርብላችኋለሁ። ቆይታችሁን ከኔ ጋር በማድረግ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁ ይቆዩ። ማርቲ ገበያ ይቶክ ከ10 ሺህ ብር በላይ ጥሬ ገንዘብን መጠቀም ለከፋዩ በወጪነት ለተቀባዩ ደግሞ አስተዳደራዊ ቅጣት እንዲጣልበት ያደርጋል ብሏል። አዲሱ የገቢ ግብር አዋጅ ሲጸድቅ ከ10 ሺህ ብር በላይ ግብይትን በጥሬ ገንዘብ መፈጸም የሚያስቀጣ ይሆናል ተብሏል ማለት ነው። ረቂቅ አዋጅ ላይ ሀሳብ ለማዋጣት ከተሳተፉ ባለሙያዎች የተወሰኑት ተግባራዊ ይደረጋል በተባለው አሰራር ላይ ጥያቄ አንስተዋል። የገንዘብ ሚኒስቴር የሕግ ጉዳዮች መምሪያ ኃላፊው አቶ ተወዳጅ መሐመድ እንዳሉ አዋጁ ተግባራዊ የሚደረገው በጥሬ ገንዘብ የሚፈጸም ግብይትን መገደብን ታሳቢ አድርጎ ነው ብለዋል። በአንድ ግብይት የሚፈጸም የጥሬ ገንዘብ ክፍያ ከ10 ሺህ ብር በላይ ከበለጠ ብር ለከፋዩ በወጪነት አይያዝም ብለዋል። ገንዘቡን የተቀበለውም ትርፉን ገንዘብ እጥፍ አስተዳደራዊ ቅጣት እንደሚጣልበት ተቀምጧል። ለምሳሌ የ20 ሺህ ብር ግብይት በጥሬ ገንዘብ ቢፈጸም ለነጋዴው ከ10 ሺህ ብር በላይ ያለው በወጪነት አይያዝም። ለተቀባዩ ደግሞ ከ10 ሺህ ብር በላይ ያለው ቀሪ 10 ሺህ ብር እጥፍ ማለትም 20 ሺህ ብር ይቀጣል እንደማለት ነው ብለዋል። በረቂቅ አዋጁ ላይ የተሳተፉ በጥሬ ገንዘብ ግብይት እንዲፈጸም ምክንያት የሚሆነው በንግድ ስርዓቱ ውስጥ ያለውን ችግር መፍታት የተሻለ አማራጭ ሊሆን እንደሚችልና በሌሎች መምሪያዎች የጥሬ ገንዘብ ግብይት ስለሚፈቅድ አዋጁ የተናበበ እንዲሆን ጠይቀዋል። የገንዘብ ሚኒስቴር ባሰናዳው ረቂቅ አዋጅ መሰረት ከ10 ሺህ ብር በላይ በጥሬ ገንዘብ ግብይት እንዳይፈጸም የሚጣለው ግዴታ በመንግስት መስሪያ ቤቶች፣ በመንግስት የልማት ድርጅቶች፣ በባንኮችና በማይክሮፋይናንሶች ድርጅቶች ላይ ተፈጻሚ አይሆንም ይላል። ሌሎች አዋጁ ተፈጻሚ የማይሆንባቸው ግለሰቦችና ድርጅቶች የገንዘብ ሚኒስቴር ባወጣው መምሪያ ዝርዝራቸው ይፋ ይሆናል ይላል ረቂቅ አዋጁ። ዛሬ ነው የተለቀቀው። እንግዲህ እናንተም ይሄን ነገር አውጣቃችሁ እንድትሄዱ ለብዙዎች ይጠቅማል ብዬ ስላሰብኩ ነው ይዤላችሁ የመጣሁት። ወደ መኪና ሽያጫችን እንሄዳለን። አብራችሁኝ ቆዩ። ማርቲ ገበያ ሃይዙዚ ኦባማ ቅጥቅጥ ሞዴሉ 2015 ሻንሲ ሞተሩ ንጹህ ነው። ዋጋውም ተመጣጣኝ ነው። 3 ሚሊዮን 400 ሺህ ብር ነው። አባዱላ ሞዴል 2007 ግጭት ግልብጥ ያለው ማኑዋል ነው። ሁሉ ነገሩ የፋብሪካ ነው። ዋጋው 1 ሚሊዮን 700 ሺህ ብር። ኤፍኤስአር የጭነትም አለ። ሞዴሉ 2020 ነው። ግጭት ግልብጥ ያለው ሻንሲ ሞተሩ ንጹህ ነው። ዋጋው 7 ሚሊዮን ብቻ ነው። ሱዙኪ ዲዛይር ሞዴሉ 21 ግጭት ግልብጥ ያለው አውቶማቲክ ትራንስሚሽን ነው። ቀለምም አልደረበም። ዋጋ 2 ሚሊዮን 200 ሺህ ብር ነው። ሃይዙዚ ኦባማ ሞዴሉ 2017 ግጭት ግልብጥ ያለው ዋጋ 4 ሚሊዮን ነው። ሃይሩፍ ሞዴሉ 2006 ግጭት ግልብጥ ያለው ሁሉ ነገሩ የፋብሪካ ነው። ዋጋ 1 ሚሊዮን 700 ሺህ ብር ነው። ሃይሩፍ ሞዴሉ 2014 ግጭት ግልብጥ ያለው ሁሉ ነገሩ የፋብሪካ ነው። ዋጋ 2 ሚሊዮን 700 ሺህ ብር ነው። ሃይዙዚ ኦባማ የጭነት ሞዴሉ 2017 ሻንሲ ሞተር ንጹህ ነው። ዋጋው 3 ሚሊዮን 500 ሺህ ብር ነው። ዲኤክስ ሞዴሉ 1986 ነው። ግጭት ግልብጥ ያለው ለመንቀሳቀሻ የሚሆን መኪና ነው። ዋጋው 350 ሺህ ብር ነው። ሃይዙዚ ኦባማ ሞዴሉ 2015 ግጭት ግልብጥ ያለው የጭነት ነው። ዋጋው 2 ሚሊዮን 800 ሺህ ብር ነው።
እንግዲህ ለዛሬ ሰብሰብ አድርጌ ይዣቸው የመጣሁት የመኪና ዝርዝርና እንዲሁም ገንዘብ ሚኒስቴር ያወጣውን አዋጅ የተመለከተ መረጃዬ በዚህ ይጠናቀቃል። ማርቲ ገበያ በየሰዓቱና በየዕለቱ ያሉትን ትኩስ የቢዝነስ ዜናዎችንና እንዲሁም ገበያዎችን ይዞላችሁ ይመጣል። አብራችሁ ስላላችሁ በጣም አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ሰላም ሁኑ። ማርቲ ገበያ